ዛሬ ስለ ወንድሜ ጋዜጠኛ ጸሐፊና ተመራማሪ ለአከ ማርያም ደምሴ አንዳንድ ነገሮችን ለማለት ወደድኩኝ። ጸሐፊና ተመራማሪ ጋዜጠኛ ለአከ ማርያም ደምሴ በኢትዮጵያ ሬዲዮ በተለይ በእንግሊዝኛው ክፍል ለረጅም ጊዜ የሰራ ነው። እንደዚሁም ጽሑፍን በተመለከተ በተለይ ጋዜጠኛነት ያላስተማሪ የሚለውን መጽሐፍ የዛሬ 25 ዓመት በፊት ማለትም ውስን የሆኑ ሪፈረንሶች ወይም ደግሞ ኦልሞስት የለም በሚባልበት ሰዓት እንደ ሪፈረንስ የሚያገለግል ያላስተማሪ ሊጠቅም የሚችል በተለይ ገና ብቅ ለሚሉ ጋዜጠኞች ጠቃሚ የሚሆን ጽሑፍ አበርክቷል። እንደዚሁም የተለያዩ የምርምር ስራዎችን ከተለያዩ ተመራማሪዎች ጋር ይሰራ ነበረ። በተለይ በአዲስ አበባ ዩኒቨርሲቲ ዲቨሎፕመንት ሪሰርች ስተዲስ ዲፓርትመንት ላይ ብዙ ነገሮችን ኮንትሪቢዩት አድርጓል። አሁን በቅርቡ ማለትም ሊሞት ትንሽ ጊዜ ሲቀረው አሁን በቅርቡ ስል ያው 1-4 ዓመት ሆኖታል ካለፈ ለኢትዮጵያን ሄራልድ ይሄንን ኢንተርቪው ሰጥቶ ነበረ። እንደምታዩት ታውሪንግ ጆርናሊስትስ ሁ ብሪጅ ኔሽንስ ጋፕ ኢን ጆርናሊዝም የሚል ነው። እንግዲህ በዚህ ፊልድ ያሉትን ጋፖች ለመድፈን ወይም ያሉትን ክፍተቶች ለመድፈን የራሱን አስተዋጽኦ እንዳደረገ ነው። እዚህ ጋር እንደምታዩት ጋዜጠኛነት ያላስተማሪ የሚለው መጽሐፍ መቼ እንደታተመ፣ ምን አይነት ኮንትሪቢዩሽን እንዳለው፣ ኮንተንቱ ምን እንደሚመስል እና እንደዚሁም ደግሞ በጋዜጠኛነት ህይወቱ ምን ምን ስራዎችን እንደሰራ ማለትም ታይትሉ እንደሚገልጸው ያለውን ይሄንን ፊልድ ሊያግዝ የሚችል ስራ እንዴት እንደሰራ ኢንተርቪው የሰጠበት ነው እና ለአከ ማርያም እንግዲህ ዋናው የነበረው እንቅስቃሴ ማለትም የሚወድ የነበረው ነገር ማንበብ ነው። በከፍተኛ ደረጃ ያነብ ነበረ። ተመራማሪም ነው ብለናል እና እንግዲህ ያሉት የመጽሐፍ ኮሌክሽኖችን ያየን እንደሆነ ከኢንሳይክሎፓዲያ አንስቶ የተለያዩ ጽሑፎችን ይሰበስብ ነበረ ለምርምር ስራው የሚረዳውን ማለት ነው። እዚህ ጋር እንደምታዩት የተለያዩ መጽሐፎች፣ ጆርናሎች፣ ፕሮሲዲንጎች እንደዚሁም ፕሮጀክት ፕሮፖዛሎች አንዳንድ ደግሞ ሪሰርች በሚሰራበት ጊዜ የነበሩትን ድራፍት ማቴሪያሎች ሁሉ ኮምፓይል ለማድረግ ሞክረናል እና እንግዲህ መጽሐፎችን በተመለከተ እንደምታዩት የተለያየ ቦታ ነው የተቀመጡት እና ተደራርበው ነው የተቀመጡት። እነዚህ መጽሐፎች እንግዲህ ለህብረተሰቡ ተደራሽ የሚሆኑበትን ሁኔታ እያሰብንበት ነው እና ወደፊት እንግዲህ እነዚህ መጽሐፎች እዚህ ጋር ሳይሆን ሰዎች ሊጠቀሙበት በሚችሉ መልኩ ቢቀመጡ ወይም ደግሞ የሚቀመጡበት ቦታ ቢኖር ይበልጥ ጥቅም ይኖራል የሚል እምነት አለኝ እና እንግዲህ ለአከ ማርያም በተጨማሪም ባህላዊ የሆኑ ማቴሪያሎችን የመሰብሰብ ፍላጎት ነበረው። እንግዲህ ከሞላ ጎደል ይሄንን የሚመስል ስብስብ ነበረው። አሁን እዚህ ጋር እንደምታዩት መደርደሪያ ሁሉ ከቀርከሃ የተሰራ ነው። እንደዚሁም የምግብ ጠረጴዛው፣ መቀመጫዎቹ እነዚህ ነገሮች ሁሉ እንግዲህ የእሱ ስብስቦች ናቸው። እዚህ ጋር ደግሞ የምናየው ይሄ የቅድሚያ አያቴ ጋን ነው። ይሄ ጋን ከ80 እስከ 100 ዓመት ባለው
ጊዜ እድሜ ይገመታል። ማለትም ቅድመ አያቴ ለእናቴ የሰጠቻት ናት፣ እናቴ ስታገባ ማለት ነው። ከዛ በፊትም እንግዲህ እድሜ ይኖረዋል እና ይሄ ነገር እንግዲህ የቆየ ማቴሪያል ነው። ይሄ ደግሞ ለአከ ማርያም የሰበሰባቸው ከሚሰበስባቸው መቀመጫዎች ውስጥ ነው። ሌላው እንግዲህ እዚህ ጋር እንደምታዩት መደርደሪያ ሁሉ በባህላዊ እንትን የተሰሩ ማለትም ትራዲሽናል የሆኑ ነገሮች ናቸው። ከቀርከሃ እና እንደዚሁ ሲምፕል ከሆኑ ማቴሪያሎች የተሰሩ ነገሮችን ይሰበስብ ነበረ እና እንግዲህ አንዳንዶቹ ተሰባብረዋል። ያሉትን ነው እንግዲህ በዚህ መልኩ ልንሰበስብለት የሞከርነው ማለት ነው። እና ለአከ ማርያም በተጨማሪም እንግዲህ ሲሰራቸው ከነበሩ ስራዎች ውስጥ ታች ድረስ ወርዶ ገበሬውን የማነጋገር ታች ድረስ ወርዶ ህብረተሰቡን የማነጋገር እና አንዳንድ ለህብረተሰቡ ግልጽ ሊሆኑ የሚገባቸው ህይወቱን አደጋ ላይ የሚጥሉ ነገሮችን ሁሉ ጨምሮ የሚያጋልጥ ጋዜጠኛ ነበረ። እዚህ ጋር እንደምታዩት ከቀድሞ የአሜሪካ ፕሬዚዳንት ጂሚ ካርተር ጋር ማለትም በቅርቡ በ100 ዓመት እድሜያቸው የሞቱት ፕሬዚዳንት ከእሳቸው ጋር እሳቸውን ኢንተርቪው ሲያደርግ የተነሳው ነው። እንግዲህ አሁን እንደምታዩት ከሆነ እንግዲህ ከዚህ አንስቶ እስከታች ድረስ ባለው እንቅስቃሴ ብዙ የሆኑ የሰራቸው ስራዎች እንዳሉ ነው። ሌላው ደግሞ ለአከ ማርያም ሰዓሊም ነበረ። እዚህ ጋር እንደምታዩት ቅድሚያ አያቴ ናቸው። የአባቴ አባት 6 ጣት ነበራቸው። እዚህ ጋር ፎቶውም ላይ እንደሚታየው 6 ጣት አላቸው እና ይሄ እንግዲህ በጣሊያን ጊዜ የተነሱት ፎቶ ነው የሚባለው። ይሄ ፎቶ እንግዲህ በደንብ ስለማይታይ አባቴ ወንድሜ አባቴን እያማከረ በዚህ መልኩ ስሏቸዋል እና እንደዚሁም የስዕል ኤግዚቢሽን ሁሉ አቅርበው ያውቃል። ለአከ ማርያም ሰዓሊም ነው። እንግዲህ የብዙ ሙያዎች ባለቤት እንደሆነ ነው። ወጣም ወረደም እንግዲህ እኛ የሰራቸውን ወይም ሲሰራባቸው የነበሩትን ማቴሪያሎች ለማስቀመጥ ሞክረናል እና እንግዲህ እሱን ሊያስታውሰን የሚችል አይነት ስብስብ ነው እዚህ ጋር የሚታየው እና ያው እንግዲህ በዚህ መልኩ ወንድማችንን ለማስታወስ ሞክረናል ማለት ነው። አመሰግናለሁ።